ሰው ምቀኛው በሱ ስራ የተሰማራ ወይም የሱ ኑሮ አይነት ላይ ያለ ሰው ነው አሉ። የቆንጆ ሴት ምቀኛ ሴቶች ናቸው። እንዴት እሷ ቆንጆ ሆና ይሄን ደረጃ አገኘች ብለው ይቃጠላሉ። ከዛም ከዛ ደረጃ ዝቅ ብላ ማየት ይመኛሉ። የነጋዴ ምቀኛ ነጋዴ ነው። ሐታ የዓሊሙ ሐሲድ ዓሊም ነው። የሙያተኛ ምቀኛ ሙያተኛ ነው። የተማሪ ተማሪ ነው። ለምንድን ነው እንዲህ የሚሆነው? ሌላ መስክ ላይ የተሰማራው ይሄንኛው አይመለከተኝም አላገኘውም ብሎ ስለሚያስብ ለውድድርም ራሱን አላዘጋጀም። ምቀኝነት አቅም የማጣት ውጤት ነው። ብዙ ጊዜ አንድ ሰው አላህ አንድ ነገር ሲሰጠው ተጠናክሮ እሱ የደረሰበት ለመድረስ መፎካከር ቁም ነገር ነው። ይሄ ውድድር ነው። በተለይ በመልካም ነገር ላይ አላህ ወፊ ዛሊከ ፈልየተናፈስ ልሙተናፊሱን ይላል። በዚህማ ነገር ላይ ተሽቀዳዳሚዎች ይሽቀዳደሙ ይላል።